በነገራችን ላይ ሁሉም ሰው አንትረፕረነር ወይም የራስ ድርጅት መመስረት አይጠበቅበትም። በጥሩ አመራር ውስጥ ያለ ትልቅ ድርጅት ውስጥ ሆኖ ወይም ተቀጣሪ ሆኖ ልክ እንደ አንትረፕረነር ማሰብ ይቻላል። መስራት፣ መፍጠር፣ ድርጅቱን እንደ ራስ መጠበቅ፣ መንከባከብ ይቻላል። እንደ ድርጅት ባለቤት ሆኖ እንኳን ድርጅቱን በጥሩ አመራር መምራት ይቻላል። ይህ አይነት አመራር በነገራችን ላይ ኢንትራፕረነር ይባላል። ለምሳሌ ስቲቭ ጆብስ አፕልን በ1976 በፈረንጆቹ አቆጣጠር ከመሰረተ በኋላ በ1985 ከአፕል ወጥቷል። ከዚያ ኔክስት እና ፒክሳር አኒሜሽን ስቱዲዮን በመሰረተ ማግስት ነው እንግዲህ ወደ አፕል ከ21 ዓመታት በኋላ በሲኢኦነት እንደገና ተቀጥሮ የተመለሰው። ስምምነቱ የ5.5 ሚሊዮን ሼር ለመውሰድ ነው። ወደ ገንዘብ ሲቀየር በቢሊዮን የሚቆጠር ዶላር ማለት ነው። በቅርቡ ማየት ይችላለን። ኤለን ማስክ በሲኢኦነት እንዲቀጥልና በ10 ዓመት ተደልድሎ የሚከፈል የ1 ትሪሊዮን ዶላር ደሞዝ ቀርቦለታል። ከእነዚህ ግለሰቦች ሌላ በትላልቅ ኮርፖሬት ድርጅት ውስጥ በተለያዩ የሥራ አመራር ላይ የሚገኙ ውጤታማ ሰዎች አሉ። ስለዚህ ዋናው ነገር የአንተ ፍላጎትና ምርጫ የቱ ነው የቱ ጋር ነው የሚለውን ማወቅ እንጂ ስኬታማ ለመሆን የግድ የራስን ድርጅት መክፈት አለብህ የሚል ሕግ የለም።